ግን ዳግም ነገር እንዴት አረግሽ ነው? ተይ ከሱ ውጭ አእምሮ ሌላ ምን ነገር ማሰብ አይችልም። ራሂልን ወድጃታለሁ። ራሂል ደግሞ ማናት? ወንድሜ አስተማሪ እኮ የትምህርት ቤቱ አንደኛ ተማሪና ሲኒየር ተማሪ እንደምሆን ነገረኝ። በአከኔ በዚህኛው ዓመት ምን እንደሆንኩኝ አላውቅም። እቀጠቅጧሉ ምንም ሊገባኝ አልቻለም። አንተ እኮ በዚህኛው ዓመት ነው። እኔ ያለፈውን ዓመት እንዴት እንደሾኩኝ አላየም? የመጀመሪያውን ሴሚስተር ባልሰራ ኖሮ እኮ ወዳቂ እንደነበርኩ አንተም ታውቃለህ። ግን ምክንያቱ ምን ይመስላል? ባቆኒ ምን አስደበቀኝ? ወንድሜ እኔም እኮ አንተ ልጠይቅ ነበር ሲመስለኝ፣ ግን የሰው ልጅ የሚያውቀውን ነገር እየደጋገመ ሲያደርግ ይሰለችዋል የሚባለው ነገር እውነት ነው እንዴ? እባክህ እሱ አባባል ነው። እኔ እንደሚመስለኝ ግን ሽንፈታችንን ማመን ከብዶ ህሊናችንን እየሸወዱ ነው የሚመስለው። ወይም ደግሞ አንተ እንዳልከው በቃ ጭንቅላታችን ፌድ አድርጓል ማለት ነው። ሳይሆን አይቀርም። እንዴ ማን ያልፈለኩበት ቦታ አለ እንዴ? የት ሄደህ ነው? እዛ ላይብረሪ አማና አዲስ ነው የሆነ ነገር አስበሽ አረ ወይኔ ዳኒ፣ ምንድነው አንተን በመፈለግ እንደዚህ እግሬ ይቀር እንዴ? ቆይ አንተ ለምን ፈለከኝ? ያማል እንዴ? እኔ ምን አንተን ለመፈለግ ለማግኘት ያልሄድኩበት ቦታ አለ እንዴ? ከወንድሜ ጋር ለማድረግ ታውቃለህ። ብታጠኝ እንኳን ወንድሜ ጋር መጣም። እሺ ምንድነው? ምን የደበረ ነገር አለ? ምንድነው? ፊትህን ጥለዋል ምናምን ነገር እንዴ? ምን ባክቶ ወንድሜ ውጤት ይቀንሳል ምናምን ነገር እያለኝ ምን ባረግ ይሻለኛል? ከኔ አካፍዬ ለሱ ልስጠው? ቆይ እናንተ ልጆች ምን እየሆናችሁ ነው? ቆይ እንዴ ባለፈው ክረምት ይኸውልህ ያንተ ውጤት እንደዛ አሽቆለቆለ እ አሁን ደግሞ እሱ ትምህርት አስጠላኝ ደበረኝ እያለ ያወራል። እንዴ ምትበሉት አላጣችሁ፣ ምትለብሱት አላጣችሁ፣ ምን አነሳችሁ? ቆይ ገብታችሁ እየወጣችሁ ነው እንዴ? ቆይ አይደለም የተፈጠረ ችግር አለ የቤት ምናምን ነገር? ለነገሩ የቤት የሆነ ነገር ቢፈጠር አጥ ነበረ። እኮ ግራ ገባኝ እንደው እናንተ ልጆች። ኧረ ወይኔ ፈጣሪ፣ ሰው እንዴት ከዛ ጉብዝና ነው እንደዚህ ባንድ ያሽቆለቁላል? እናንተ ማሰብ እኔ እንኳን ከዛ ዜሮ ከማመጣው እንደዚህ አሪፍ ማምጣት ጀምሮ ውጤቴ ራሱ አሪፍ ሆኗል። በምላስ ቢሆን ግን አንደኛ ትወጣ ነበር እንዴ። አሁን አታረሳሰኝ። እይ ደግሞ የሆነ ነገር ልሰማ ስል ነው የሚደወለው። ይኸውልህ አሁን ወደ ክላስ እንግባ፣ ረፍዷል። ይሄን ነገር ግን ተነግረኛለህ። ምን እንደ አሁን ደውል ተደውሏል፣ እንገባለን ክላስ። በኋላ ስንወጣ ግን የጀመርክልኝን ነገር ትጨርስልኛለህ። እባክህ ምን ማለት ነው? እኔ ምንሽ ሰውን በጣም እየፈዘዝሽ ነው። ችግር አለ? አረ ምንም። ግን ዳግም ነገር እንዴት አረግሽ ነው? ተይ ከሱ ውጭ አእምሮ ሌላ ምን ነገር ማሰብ አይችልም። እኔ እኮ ሰለሰቡ ቀርቻ አይደለም፣ ግን የሆነ ነገር አስቤ ነበር። እሺ ምንድነው? ብቻ ንገሪኝ። እኔ እና እሱ እንቀራለች። ኧረ ተረጋጊ። ግን የሚሆን ነገር አይመስለኝም። ማለት በቃ ከሱ ባህሪ አንፃር ትንሽ ይከብዳል። ችግር የለም። ብቻ እኔ እና እሱን የሚያገናኝ ነገር እሺ እነግርሻለሁ። ማለት ከሱ ስማ ማዳኒ፣ የሆነ ነገር ሳልነግርህ ትናንትና ምን እንደተፈጠረ ነግሬሽ ነበር። ምን ተፈጠረ? አልነግርኩሽም። ቆይ እንዴ ታይ ሰፈር ፊዚክስ አስተማሪን ባይወስ እኔ እንደሱ ሰውዬ አይመቸኝም። ግን ያው ጎበዞች ተስማማላችሁ። ለነገሩ ምን ቢለኝ ጥሩ ነው እንዴ? እዛ ሰፈር ነው ማለት ነው? ቢሆን ነው እንግዲህ። ምን እንዳለኝ ታውቃለህ? ምን ነው ዋት ኢዝ አክሰለሬሽን ብሎ ጠየቀ። ቀልደሙታል። የራሱ አሩባት የሰው ታማስላለች አሉ። ምን ቢለኝ ጥሩ ነው? ምን እሺ ነው ዳኒ፣ እንትን እየቀነሰ ነው ያለው ነገር ነው፣ ጉብዝናውም ቀንሷል። ምን ነው ቤት የተፈጠረ ችግር አለ እንዴ ምናምን ብሎ ጠየቀኝ። እኔ ደግሞ በቃ አንዳንድ ነገር ስላጋጠሙ ነው ምናምን ነገር እንጂ አሬ ያስተካክላል ችግር የለውም አልኩት። ምን እሺ ነው አንተ ለምንድን ነው በቀደም የተፈጠረውን ነገር ማትነግረኝ? እየደባበስኩልኝ ታልፋለህ። የምር ግን እንደዛ አለክ? አለኛው ከምር። እኔ እኮ ታላቅ ወንድሜ መብለጥ ስለማልፈልግ ነው። እኔ ከታላቅ ወንድሜ በልጬ መተት አልፈልግም። በቃ ለዛ ብዬ እኮ ነው ቢያንስ በትምህርት በፊዚክስ ትምህርት ልውደቅ ያልኩት። ምን አገናኘው ዳኒ?
እሱ የራሱን ትምህርት ነው የሚማረው፣ አንተም የራስህን ትምህርት ነው የምትማረው። እንዴ ሁለታችሁም ውጤት ብታመጡ ለራሳችሁ ጥቅም ነው እኮ። እንዴ ዳኒ አንተ እንደዛ ጎበዝ የነበርክ ልጅ በአንዴ ውርድ ስትል እንዴት አይደብርም? በጣም ነው የሚደብረው። ከምር ወደ ራስህ ብትመለስ ይሻላል። እንዴ ምን ሆነህ ነው? እሺ በቃ ብዙ አታወራ። ቻው በቃ ና ቆያ መች ጨረስኩኝ። እንዴ ምላስህ ምንድን ነው ረዘመ? ምንድን ነው ምላስህ? እኔ ላንተ ብዬ ነው ያማል። ኡፍ ወይኔ ይሄ ልጅ እንደምጠላው ምን በነገረው ስለኔ ብቻ አይደለም የምታወራው አንቺ ብታጨበጭብለት ነው እና እኔ ያላጨብጭብኩልህ ማን ላጨብጭብልህ? ለነገሩ ልክ ነሽ፣ ከጨብጫቢዎቹ መካከል አይደለሽ። ደሞ ታያለሽ በቅርቡ ጠብን ማለት ነው። እስቲ ተመልከቺ ደረቱ ንቅሳቱ ነው። ልብ እኮ ነው የሚሰራው። ውሃ ነው ጠብ የምታረጊው የሆነ የዛፍ ፍላጭ የሆነ ቁመት ያለው ልጅ ላይ ከዛ ደግሞ ደረት ምናምን ያለሽ እንዴ ሹራብ ደራርቦ ነው ቢነካ ራሱ ይሄኔ እንዳሾ ነው የሚወጋው። ኧረ ተው እናንተ ልጆች ግን ምን ሆናችሁ ነው? ነጋ ጠባ ስለ ወንድ ማውራት። ቆይ ስለማታውቂው ልጅ ምን ብለሽ ነው የምታወሪው? ትንሽ የማይዝሽም በስማ ያኔ እናት እኔ ምንም ስለሆነ እንዳላወራም አይመቸኝም ያልኩት ይሄ ደግሞ መብቴ ነው። እሷ ነች በዛ ገባ በዚህ ገባ ያለችው። እኔ ደግሞ የመከርኳት ነው እንደ ይፋ ልጅ እንዳትሆን ማለት ነው። ሌላው ነገር ቀርቶባችሁ ትምህርታችሁን በስነ ስርዓት ብትማሩ ይሻላችኋል። ለምን ትምህርታችሁን በስነ ስርዓት ማትማሩ? ለማንኛውም እኔ ሳሉን ወንድ ያልኩት የኔ እናት እሷ ነች። እሷን ምከረት ሰማሽኝ? እኔ እየነገርኳትኝ ነው በቃ። አሁን ደግሞ እሱን ወደድሽው ብላችሁ አስተማሪዎቹ ጋር ገባችሁ። ኧረ እናንተ ልጆች ተው ስነ ስርዓታችሁን ያዙ። ሰዓት ያወራችሁ ስላስተማሪ አዎ ሽቶን ሆነ ሽቶን ሁሌ ነው የምወድላት። እኔ ስላስተማሪ መጥፎ ነገር አይደለም ያወራሁት። ሽቶ ዛሬ ተቀባው ሽቶ ደስ ይላል ነው ያልኩት። ምንድን ነው ያያዘሽ ዛሬ? ስለ ልጁ ስለምንም እየተከራከርሽ ነው ወይስ አንቺም ከነሱ መካከል ነሽ? እኔ እናቴ ለራሳችሁ ብዬ ነው፣ እንደፈለጋችሁ ማሰብ ትችላላችሁ። የራሳችሁ ጉዳይ ነው። አደራ የነገርኩን ነገር ለማንም እንዳትናገር። ወንድም ይራሱ አያውቅም። ቆይ ግን እስከ ዛሬ እንዴት ሳትነግረው? ምን ብዬ ነው የምነግረው? ፍቅር ይዞኛል ብዬ አራት ቀልድ ባህሪን እያወቀው እኔና እሱ ደግሞ ስለ እንደዚህ አይነት ኬዝ ጭራሽ አውርተን አናውቅም። ማለቴ ስለ ትምህርትና ተያያዥ ነገሮች የምናወራው እሱም እኔም ስለ ፍቅር አውርተን አናውቅም። ፍቅር እኮ ጥሩ ነገር ነው። ማፍቀር ደግሞ በአንተ አልተጀመረም። ራሔልን ወድጃታለሁ ብትለው ራሱ ኖርማል ነገር ነው። ግን ለምን ለራሱ አልትነግራትም? እሺ ወይ እምቢ ነው የምትለው? ኧረ እኔ እንጃ። ፊት ለፊቷ ኧረ እፈራለሁ፣ ጭራሽ አልችልም። ደግሞ እርግጠኛ ነኝ እምቢ ብትል ራሱ አሁን ከተጎዳው በላይ አትጎዳም። ኧረ ምን ብዬ ነው የምነግራት? አንተን የመሰለ ልጅ አግኝታ ነው ሂደህ ንገራት ነው ብለህ ነው ማጥናት አይሰለችም? ኧረ ተው በእናትህ ዳኒ፣ ለምን አትነግረኝም? ምን ተፈጥሮ ውጤታችሁ እንደዚህ እንዳሽቆለቆለ? ልነግርህ እኮ ከብዶኝ ነው። ማለቴ ምን ብዬ ልንገርህ? ኧረ በቃ ጓደኛ አትጨክን። በቃ እንደሚሆኑ እናደርጋለን፣ ፊክስ እናደርጋለን። እንዳያሳስብ። አሁን ተደውሏል። በቃ ክላስም ገብተን ለዳጊ ምናምን እንዴ ወንድሜ ማስማወቅ የለበትም እኔ ፍቅር እንደያዘኝ። እሱ ካወቀ ከቤት እባረራለሁ። ጎዳና ተዳዳሪ ሆኜ መቅረቴ ነው። ኧረ ዳኒ በቃ እኔ እኮ እንደዚህ ምን እሺ ነው አንተ እንደዚህ አታስብ። በቃ ለሱም አይነገረውም፣ ችግር የለውም። በቃ ግን በቃ በድብቅ የሆነ ነገር እንፈጣጠራለን። ግን ይሄ ነገር በእኔና ባንተ መሀል ይቀርሽ። ወንድሜ አንድም ነገር እንዳያውቅ፣ ምንም ነገር እንዳይሰማ። ኧረ እንዳያሳስብ። በቃ አሁን ተደውሏል መሰለኝ። በቃ በዛውም ዳጊንም እናናገረዋለን ያለውን ነገር፣ ችግር የለም። ኧረ እንዳትነግረው። እኔ እንዳፈቀርኩኝ ፍቅር እንደያዘኝ እንዲያውቅ አልፈልግም። በዛ ምክንያት ደግሞ ድጋሚ መቆራረጥ አልፈልግም። እንዳትነግረው። ኧረ እሺ በቃ ዳኒ ምን አንተ ይሄ እኮ የሆነ ወንጀል ሰርተህ ምናምን እኮ ነው የሚመስለው። ፍቅር እኮ ነው እንዴ። ማንስ ቢሰማው ምን አገባህ እንዴ? በቃ ችግር የለውም ማለት ነገር አልኩ። ምን ታገለብጫለሽ? አንቺ ደውልሽ አይገባሽም። በዛ ላይ ዜሮ ልትምጪ ተፈትነሽ ከኔ ጋር የምታወሪ የኔ እናት እዛ የራስሽን ጉዳይ እንትን በይ። እኔ ካጠናኝ የሚገባኝ ሰው ነኝ። ሰው እንደራስሽ አትይ አይደለ? አልቀረብሽም። ዛሬም እዛ ልጅሽ የምታወሪው በቃ የኔ እናት ምንድን ነው የምትይኝ? ግን
አንቺ ማሯሯጥ ከፈለግሽ እነሱን አሯሩጪ። እኛ ደግሞ ቢያንስ የሚገባንን እናጥናበት። አጀክቲቭ እናጥናበት። አሁንም ስለዛ ልጅ የምታወሪው በእናትሽ ተፋችሁ። ውይ የኔ እናት አሁን እኔ ስም ጠራ ወይ ገሌ አላልኩማ። አይሽ ልብሽ እሱ ጋር ስለሆነ ስለሆነ ድራሱ ሲነሳ የሚያሮጥሽ እሱ ጋር ነው። የኔ እናት አንቺም እሱን ተከታይ እኔም ላጥናበት። አንቺ ደል ስለዛ ልጅ ታወሪያለሽ። ርቺ ዘንድሮ ተስኮርጂናለሽ። ዘንድሮ መኮረጅ ላይ ነሽ። ካልኮረጅን ዜሮ እንደምናመጣ ታውቂያለሽ። ርቺ ተስማማሽ ወርኩሽ? አሁን አንቺ ልጅ ግን ምን ሆነሻል? ግን ከሆነ ጊዜ በኋላ በጣም ዝምታ ብስተሻል። ይሰጠራ ነገር አለ እንዴ? እውነቷን እኮ ነው። ችግር አለ ወይስ እንደ ሌሎቹ አንቺን መፍቀር ጀመርሽ? ሀር አይደለ ፈተና ስለሆነ ላጥና ብዬ ነው። ደግሞ ፍቅር ቢዘኝስ ምን ችግር አለ? መቼም ለኔ አዲስ አይደለም። እሱ ብቻማ አይመስለኝም። ፈተና ደግሞ ላንቺ አያስጨንቅሽም። አጅማቲያትም የተጠራ ነገር ካለ ግን ለምን አትነግሪኝ? እኛ እኮ ከጎንሽ ነን። ለማንኛውም አመሰግናለሁ፣ ግን ችግር የለም። ምንም የተፈጠረ ነገር የለም አይመስለኝም። ግን ካልሽው እሺ በእናትሽ አትረብሽኝ። ግን አንቺ እኛ እናጥራበት አይደል? ታጥልሽ ሞተሽ ቆይ ሴትዮ ቁጭ ብለሽ ምን አለብሽ? እኔ ላንቺ እሯሯጣለሁ ደግሞ ማለት ነው። ደብዳቤውን አጽፌ መጥቻለሁ። በቃ ምንም እንዳትጨናነቅሽ። አሪፍ አድርጎ ይጻፈልሽ። ገና አሪፍ አድርጎ ነው ይጻፈልኝ? አዎ አሪፍ አድርጎ ይጻፈልሽ። ካላመጣ ደግሞ ማየት ይችላልሻል። አንቺ ከይሽ በቃ ላታስቢ፣ አምንሻለሁ። እሺ እኔ እኮ ከተጠራጠርሽ ብዬ ነው። ኧረ ተይው፣ ችግር የለም። እኔ ማለት አንቺ ማለት ነው አይደለሽም እንዴ? እሱማ ልክ ነሽ። እና በቃ እንሂዳ። ባይሆን እሱ ጥሩ ሀሳብ ነው። ሰላም ሰላም ደህና አለ አለ። ይሄን ደብዳቤ ጓደኛዬ ተላከችልሽ። አብሮና መልስ እንጠብቃለን። እሺ በቃ ችግር የለም። እሺ መልካም ቀን። እሺ መልካም ቀን። ምን ሊሆን ይችላል? አተ ምን ነው አልኩኝ። ሰሞኑንማ ልክ አይደለም። ቆይ እንደውም የሆንከውን ነገር ሳትነግረኝማ ከዚህ ንቅንቅ አትላት። እባክህ ራሂልን ወድጃታለሁ። ራሂል ደግሞ ማናት? እነ ብራዘር ክፍል ያለችው። በቃ እሷን ካየው ቀን ጀምሮ ትምህርቴም ላይ እንደምታውቀው ነው። ለእሱ ያለኝ ስሜት እየጨመረ ነው። እኔ የምልህ ዳኒ በእናትህ አልተሳሳትክማ? ራሂል እነ ብራዘር ክላስ ያለችው ናታ? አዎ ምን ነው ችግር አለ? ገርሞኝ ነው እንጂ። አረ ፈጣሪ ምን ውስጥ ነው የከተተኝ? ሁለት ወንድማማቾች እንዴት አንድ ሴት ያፈቅራሉ? ቆይ ምን ሆነ? አረ ምንም አልተፈጠረም፣ እንዲሁ ዝም ብዬ ነው እንጂ። በቃ እባክህ ክላስ ሳይደወል አይቀርም። ያንተን ነገር ደግሞ ፊክስ እናደርገዋለን አይሻልም? እሺ አንቺ ምንሽ ነው እንደዚህ ተመሳጭ? ኧረ ምንም ደብዳቤውን ከሰጠሁሽ። አረ የምርሽ ነው? የምሬን ነው ሰጠሁት ደብዳቤውን። በቃ ተጨናነቅሽ፣ ደግሞ ይመልስልሻል ደብዳቤው መልሱ። እሺ ግን ይመስልሻል እንዴ? ለምን እሺ አይልም ደግሞ? በቃ ስሰጠው ምናምን ፈገግ ብሏል። የምርሽ ነው? አይ የምሬን ነው እንዴ? አትጨናነቂ። ግን ፍቅር እንደዚህ የሚያደርግ ጃልሻ አልቀለድኩም እኮ የምሬ ነው። እና እንደዚህ ተጨናነቂ ዝም ብለሽ እና ምንድነው ማድረግ ያለብኝ? በቃ እንጠብቀዋለን እስከሚመልስልን። እኔ ቦታ ብትሆኝ ኑሮ እንደዚህ አትይም ነበር። እባክሽ እንደዚህ አትበይ። ነይ ተነሽ ነው ፊትሽን ታጠቂ። ሁለቱ እንደ አንድ ሴት ያፈቅራሉ፣ ያውም ወንድማማቾች ነው። እኔ ግራ ገባኝ በእናታችሁ። አንተ ምን ይሆንክ ነው ዛሬ? አረ መክሊት ግራ ገብቶኛል፣ ምን እንደማደርግ ይኸው ፈጣሪ። አረ እስኪ አንቺ እኔ ግራ ገባኝ። እሺ ምን ላድርግሽ? ምን ሆነ ነው? ቆይ ሰሞኑን ደግሞ ጣል እያደረግኝ መቼ ብቻ? እኔማ ምን ሆናለሁ ደግሞ? ስለምን ጣል ነው የምታወሪው? አስበው፣ ምሳ ሰዓት አንገናኝ፣ ቁርስ ሰዓት አንገናኝ። እንዴ ይሄ ነው እንዴ ጓደኝነት? ያው ታውቂው የለ እንዴ ሁሉ ጊዜ ከረፍት በኋላ እረፍት ላይ ምናምን ጓደኞቼ ጋር ነው የምሆነው። ከዛ ውጪ ምንም እንደማላደርግ ታውቂያለሽ አንቺ። እና አሁን እነሱ ስለሌሉ ነው እኔ ጋር የመጣው?
እሱን ተይውና ዳኒና ዳጊን ታውቂያቸዋለሽ? ጎበዝ ተማሪ። አዎ እነሱማ በቀደም ፊዚክስ አስተማሪ ምን ነው እነዚህ ልጆች ውጤታቸው ቀነሰ ብሎ አወራ። ከዛ እኔ እነዚህ ልጆች ምንድነው ኬዛቸው ብዬ ሳጣራለሽ ፍቅር ይዟቸው ነው። ጎበዝ ተማሪ አይደል? እነሱማ ናቸው እንዴ። ዋናውን ነገር መች ነገርኩሽና አንድ ሴት ነው ያፈቀሩት ለሁለት። እስቲ ሙች እሷ ልጅ ግን እዚህ ትምህርት ቤት ነው? ኧረ አዎ ታውቂያታለሽ። ራሂል ሲክዳስ ያለችው ማቃት ይመስላል። ኧረ አዎ ታውቂያታለሽ። ቀይዋ ለሁለት እንዴ ደግሞ የሆነ በቃ ምን አይነት ፍቅር መሰለሽ የያዛቸው ግን ምን ያሉላት ሁለት እንዴ ትምህርት ያ እንደዛ የሚወዱት ትምህርት እስከመጥላት ድረስ አይገርም። እነሱ ግን ያውቃሉ ሁለቱ አንድ ሴት እንደፈቀሩ? ኧረ አያውቁም። እኔ ነኝ የማውቀው። በቃ በመሀላቸው ያሉ ላፍርጦ እንዲህ መሀላቸው ሁለቱም ነው የሚያፈቅሯት ብዬ እንደዚህ እንዳታደርግ እንደምናደርግ ማለት ነው። በቃ እንደተነጋገርን ታደርጋለሽ። እሺ በቃ በቅዱ መሰረት እንሄዳለን። የሚፈጠሩ እናያለን። አይሻልም? እኔ ዛሬ ለምንድን ነው ዛሬ አልፈሽ? እኔ እንጃ አርፍጄ ነው የተነሳሁት። ግን ማታ አብሽ ይሰለኝ ነው መሰለኝ። አንቺ ከዚህ ስልክ ጋር ያየዘሽ ነገር ምንድን ነው? በጠዋት አትመጭም ነበር? የኔ እናት አትጨቃጨቅኝ። እናቴ ራሱ እንዳንቺ አልሆነችብኝም። አረፈድኩ መጣሁ ነው። በዛ ላይ ደግሞ አልተቀጣሁኝም። እድሜ ለፊዚክስ ለካ ፊዚክስ አለ። እዛ ነው እንደዚህ ምሽት። ያኔ እናት ከፊዚክስ ጋር የሚያያይዘው ነገር የለም። ቢያንስ እኔ እንዳንቺ ዝም ብዬ ሰው እንትን አይደለም። ቢያንስ ቲቸር ይሻለኛል። በዛ ላይ ትምህርቱን እቺ ዛሬ አታወራም ስለ ፊዚክስ ተነስቶ ራሱ አታወሪ እንዲያወራው እኮ ነው። በቃ እኔ ልሂድ። ችግር እንደሆነ ነገር የተቀየረብሽ ነገር የለም? እሷ ላይ እንዴት እንደሚያረጋት አታይም እንዴ? እኔማ ሲመስል ፍቅር እንደያዘት ነገር ነው። አንቺ በቃ የሆነ ነገር ሰው ላይ ከተፈጠረ ፍቅር ነው የሚመስልሽ? እና ነው እንደዚህ የሚቀየራት እሷ አይደል? ፍቅር ቢሆን ኖራ ነግረን ንገሪኝ ስንላት ምንም የተፈጠረ ነገር የለም ማለት ነው። ፈርታ ነው የመጀመሪያው አይደል እንዴ? ያኔ እናት አንቺ ስሜቱን ስለምታውቂው ትረጃታለሽ። በይወዳት ተብጂ አሁን ምን ማጣራት አለብን? ለማንኛውም የሆነ ነገር ሳትሆን በፊት ብናጣራ ቆንጆ ነው። ይዟትም ከሆነ ያው አንቺ አቅሟ አለሽ ሄደሽ ታጀናጅኛታለሽ። ማለት ወሬያት አሁን እናጣራለን። ብሩክ ምን ሆናል? ምንም አሉ እንዴ? ምንም አልሆንኩም ትለኛለህ እንዴ? እስቲ ራስህን ተመልከተው። ምንም አልሆንኩም አልኳ። በቃ ዳኒን አግኝቼው ነበር እና ባለፈው ስለተነጋገርነው ነገር ምንም ነገር አልነገርከውማ? አልነገርኩትም፣ ግን እሱ የነገረኝ ነገር አለ። ምን ብሎ ነገረ? ስለምን አወራችሁ? በቃ እሱም ራሂልን ያፈቅራታል። ምን